ጭፈራ ፊት ለፊት ኢየሱስ ብቻውን ያድናል ብዬ የምናገረው በኦርቶዶክስ ከበፊትም እኔ ነኝ። ኮንሰርት ያስቆምኩልህ እኔ ነኝ። አመስግን። ኮንሰርት አስቆም ይልሃል። እኔ እኮ የዘላለማዊ ህይወት መኖሩ ላይ ልዩነት በፕሮቴስታንትና በኦርቶዶክስ ያለበትን ልንገራችሁ። ከጾም በኋላ ወደ ምንድን ነው የሚካሄደው? እውነት እንነጋገር። እኛ ቤት ተጾም 55 ቀን ከዛ በኋላስ ምንድን ነው ያለው? ወደ ጭፈራ፣ ወደ ዳንኪራ፣ ወደ ነበረበት ኖርማል ላይፍ ተመልሶ ይመጣል። ለምን? እውነተኛው ክርስቶስን ስላልተቀበለን። እውነተኛው ክርስቶስ ካለ ሁልጊዜም ትንሣኤ ነው፣ ሁሌም ደስታ ነው፣ ሁሌም በጌታ ደስ ይበላችሁ ነው የሚለው። ከዛ በኋላ ሌሎች ጋር መሄድ አይገባንም ነበር፣ መሆን የለበትም ነበር። እናደርጓለን። ለምን? እውነተኛው ክርስቶስ በውስጣችን ስለሌለ። እውነተኛ ክርስቶስ በውስጣችን ቢኖር ሁልጊዜ ኑሯችን ተመሳሳይ መሆን ነበረበት። ሁልጊዜም በጌታ ነው መኖር ያለብን የነበረው። ልክ ጾሙ ሲያልቅ ጭፈራ ኮንሰርት ነው። ይኸው አሁን ኮንሰርት በኮንሰርት ነው ያለው። ኮንሰርት በኮንሰርት ነው ያለው። እያንዳንዱ ነገር የሚታየው የእኛ ልጆች ናቸው። እያንዳንዱ የኃጢአት ጥግ የሚታይበት እኛ ቤት ነው። ጥግ ድረስ የሚታየው እኛ ቤት ነው። ሶሻል ሚዲያ ላይ የለቀቀ ከስርዓት የወጣ ነገር የምታየው እኛ ቤት ነው። ለምን ጴንጤዎቹ ሳያደርጉ አናየውም ታዲያ? ጌታ ሲገባ በጌታ ስትሆን ነገሮች ይቀየራሉ። ነገሮች እንደሚቀየሩ በእኔ 4 ቀን ሞላኝ። ወፍ የለም፣ ለሚሰድቡኝ መልስ የለኝም። እቺን 4 ቀን የተሰደብኩት ያን ያህል ብዙ አልተሰደብኩም። እውነት ለምና እቺ 4 ቀን ሙቪው ላይ ነው የተሰራብኝ። ያልተነሳና ቪዲዮ ያልሰራብኝ የለም። እስላም ነበርክ እኮ ዮኒ ማኛ ምናምን፣ ይኸው በእስላም ዘመኑ ትለኛል። ምን ትለኛል? እኔ ነኝ የፖስትኩላችሁ። አይዲድ ፊት ለፊት ነው እኔማ። እኔን እንዲያውም መሸሽ የነበረባቸው ፕሮቴስታንቶች ናቸው። ከእኔ መሸሽ የነበረባቸው በእውነት ፕሮቴስታንት ነው። ረዛው በዘበለ አንተ ተሳዳቢ ወደዛ አይደለን ማለት የነበረባቸው ፕሮቴስታንት ናቸው እያልኩ፣ እነሱ ግን እንዲህ ብለው ጌታን ካሁን ተቀበለልኝ፣ የግል አዳኙ ሆኖ ተቀበለልኝ፣ የሆነ ሰው ጸሎት አድርጎለት መጣ እያሉ እየጠበቁኝ ነው። በጸሎት ሊቀበሉኝ ደስታ ላይ ናቸው። እኔም አጥንቼ ጠይቄ መልስ ሳጣ ነው ፕሮቴስታንትም ሆነው እየነገርኩ መልስ ያጣው ጊዜ የምጠይቃቸው ኦርቶዶክስን ጥያቄዎች አሉኝ። እነሱን መልስ ሳጣ አታገኘኝም። ለ1 ቀን አልቀመጥም። ቃል ለምድር ለሰማይ ለ1 ቀን ነው ማውራ። ጥያቄዎቼን ከነገ ጀምሮ አመጣለሁ። ጥያቄን አመጣለሁ። እንደሌላው ዝም ብዬ የሚሄድ ሰው አይደለሁም። ጥያቄን ጠይቄ በስነ ስርዓት እጠይቃለሁ። ጥያቄን እኔ ብቻ ሳልሆን ብዙ የኦርቶዶክስ ልጆች ያያሉ። ያንን ጥያቄ መልስ ይዛችሁ በፔጃችሁ መልሱ። በፔጃችሁ ቪዲዮ ሰርታችሁ መልሱልኝ። መልስ አለ ወደ ቤትና ብላችሁኛል። ጥያቄ አለኝ። ጥያቄ ሲመለስ እናወራለን። ከዛ 1 ቀን ነው የማላድረው የምነግራችሁ። ስለዚህ ጥያቄዎች ላይ እስከ ዛሬ የተደበቁ ለዘመናት የተደበቁ ጥያቄዎች አሉ። ለዘመናት ተድበስብሰው ያለፉ ጥያቄዎች አሉ። እኔ ጠይቀዋለሁ። በደንብ አድርጌ በጸባይ ነው የምጠይቀው። የምታጭበረብሩበት የምታታሉበት ብዙ መንገዶች ነበሩ። አጭበርብራችሁ ቆይቻችኋል። ከዚህ በኋላ የለም። የኦርቶዶክስ ልጅ እሱን አምኖበት ነው የሚገባው። ጉድ ሊፈላ ነው። የምጠይቀው ጥያቄ 1 ሰዓት ሙሉ ኢየሱስ ክርስቶስ ከንፈሩን መጠጠው የሚል የገድል ትምህርት አለ። አመጣዋለሁ 1 ሰዓት ሙሉ ከንፈሩን ሳመው፣ ጣፈጠኝ ከንፈሩ ነው ያለው። አመጣዋለሁ ፊት ለፊት። እኔ አላልኩኝም። ሳነብ ያዙ ይልቀቁኝ እንዳትል።
የኔ ጌታ እንደዚህ እቃቃ የምትጫወቱበት አምላክ የለኝም። ታመጣዋለህ፣ ጽፈዋል፣ ለምን ተባለ፣ በምን ተሆነ ለምትለው መልስ ትሰጣለህ። ይኸውላ ኦልሞስት 750,000 ሰው ያየዋል። አደባባይ ነው የማወጣው ከነ ጥቅሱ ምን እንደሆነ እፖስተዋለሁ። ከዛ መልስ ትሰጣላችሁ። መልስ ትሰጣለህ። ለእያንዳንዱ ነገር መልስ ትሰጣላችሁ። ሳትናደዱ ሳትበሳጩ ነው የምትመልሱልኝ። ስለዚህ ይሄ ጉዳይ የህይወት ጉዳይ ነው፣ የህይወት ጉዳይ። ስለዚህ ጥሪ ላደረጋችሁልኝ ወንድሞቼ እጅግ አድርጌ አመሰግናለሁ። ግን ጥያቄ አለኝ። ያ ጥያቄ ነው። ስለዚህ እንትና ኤፍሬም ባለ ጊዜ አንዳንድ መጽሐፎች አሉ ይዘህ የምትመጣው የገድላት መጽሐፍ ወይም ደግሞ ኤርሚ አለ። ኤርሚን እስቲ ጥሩልኝና አንዳንድ ጥያቄዎች እንዲመለሱ ሳትናደዱ። ኤርሚ አይሳደብም፣ እኔ ቤት በፔጁም ያነባል። እስቲ ኤርሚ ካለ ጥሩትና አንዳንድ ነገሮች ግራ የሚያጋባው እዚህ ጋር መጥቶ ይናገር። እስቲ ኤርሚ ካለ ላኩለት። ኤፍሬም ባለ ጊዜ የምታውቃቸው መጽሐፍ ይዘህ ከሆነ ይዘና እና እስቲ እንወያይ። ወይ ደግሞ ጥሩልኝ ወንድማችን ኤርሚያስ ወይም ሜሎስ። ሳትበሳጩ መማማር ስላለብን። አንተ ቤት የሚገባ ኦርቶዶክስ ተዋህዶ የለም እና አልከኝ ከስር ለመስደብ ይገባል። ምን ችግር አለብኝ? እኔ ከስር እየላሰኝ ነው። የሚያከብሩኝ ብዙ የኦርቶዶክስ ልጆች አሉ። ዮኒ ማኛ መብቱ ነው የሚል ብዙ ኦርቶዶክስ ልጆች አሉ። ስለዚህ ያ ያሳስበኝም እሱ አይደለም እያሳሰበኝ ያለው። እንትናን ካለ ንገሩልኝ። ኤርሚ የተወሰነ ነገር ማድረግ ስለምፈልግ ከሱ አንዳንድ ነገሮች ገብቶ የተወሰነች ነገር ቢል ነግላ አድርገው እስቲ። ቆይ ላይቭ ነው ያለው፣ ነግ አድርጌዋለሁ። ንገሩት። የሆን እየፈለገ ነው በሉት። በኮሆስት መግባት ይችላል እና ብናዳመጥ ደስ ይለኛል። መጽሐፎች ስላሉት ያለውን መጽሐፍ ያንብብልን፣ እንወቅ።